ብዙዎች ከአዶናይ በኋላ ነው እንዲሆነችው ብለው ያሟታል። አዶናይ ነው ያፈመሳት እንጂ በራሷ መፈመስ የማትችል ሰው ናት ይሏታል። ነገር ግን ጃኒ እንደዛ አልነበረም ታሪኩ። አሁን ላይ ከደረሰችበት ከትላልቅ አርቲስቶች ኮላብ ከማድረግ እስከ ኢንፍሉዌንስ ወደ ማድረግ የጃኒ አመጣጥ እንዲህ ቀላል አልነበረም። እናቷ ስለ እሷ ስትጠየቅ እናቴ ናት እንጂ ልጅ አይደለችም ብላ ትመሰክራለች። አባቷ ደግሞ ሁሉን ያየውባት ልጄ ናት ይላል። ጃኒ የሚገርም ፐርሰናሊቲ ያላት ሴት ናት። ብዙዎች እንዲያድጉ የምትፈልግ የምታበረታታም ጭምር ናት። ለዛ ነው ቀና ለሚያስብ ሁሌ ቀና የሚሆንለት። አሁን ላይ ከ2.7 ሚሊዮን በላይ ያለው አካውንቷ የሚገኝ ቢሆንም ለሷ አላስቆማትም። እዚህ ለመድረሷም ክፋት ሊሆንባት አልወደደም። አሁን ላይ ያላትን እጅግ በሚሊዮኖች የሚቆጠር ፎሎወር እንዴት ኢንፍሉዌንስ እና ማኔጅ ማድረግ እንዳለባት የምታውቅ ሴት ናት። አሁን ያለችበት ደረጃ የከፍታ ነው። እንግዲህ በዚሁ የሚቀጥል ከፍታ እንደሆነ እሙን ነው፣ ግልጽም ነው። ለጃኒ ግን ይሄ ጅማሮ ነው። በቅርቡም አዲስ ፋሽን ይዛ ልትመጣ እንደሆነ የፋሽን ሀውስ ልትከፍት እንደሆነ ተናግራለች። የሚገርማችሁ ለየት ያለ ስታይልና ያለባበስ ምርጫዎች ያሏት ጃኒ እንዲሁ በቀላሉ ቀለል ያለ ፋሽን ይዛ ትመጣለች ብሎ ማሰብ ዘበት ነው። ምክንያቱም እሷ ጃኒ ናት የራሷ ስታይል የምትከተል ባለባበሶቿ ለየት ባሉ ሁኔታዎቿ የምትታወቀው ጃኒ አሁን ላይ በቅርቡ አዲስ የፋሽን ስቶር ይዛ ትመጣለች። ብዙዎች ጓግተው እየጠበቁት ነው። እሱ ብቻ አይደለም፣ ላይቭ ላይ ባላት አቋምና በምታስተላለፋቸው መልእክቶች ብዙዎች ቁጭ ብለው ይከታተሏታል። ኖርማል ስትገባ እንኳን ከ15,000 በታች ወይ ፍንክች 15,000 ሰው ቢያንስ ላይቭዋን ይከታተልላታል። በጣም የሰው መውደድና ማፍቀር የታደላት ጃኒ ገብሩ እንግዲህ ብዙ ያልተሰሙ ነገሮች አሏት። ከነዛም መካከል ሰው በመርዳትና ብዙዎችን ህይወት በመቀየር ትታወቃለች። ለብዙዎችም ቻሌንጅ ትሰጣለች። በቅርቡ ማይክ የገዛችላቸው፣ ስልክ የገዛችላቸው አጃኢብ የሚያስብል ብዙ ሰርታለች። አዶናይ ብቻውን ይህንን አላስተማራትም። ይሄ ከራሷ የመነጨ ነው እንጂ ይህ ብዙዎች ስህተት ነው አዶናይ የሚሉ። ነገር ግን ልጅቷ የራሷን ታሪክ በደማቁ የጻፈች ናት። ብዙዎችም የሚስማሙበት ነው። የምታምኑበት ከሆነ እስቲ ኮሜንት ላይ ጻፉልኝ። እንዳትገረሙ፣ ምክንያቱም ልጅቷ እሷ ናት የማትበገር አለት፣ ለቤተሰቦቿ አስተዳዳሪ። ብዙ ብቻ አይደለም ለብዙዎች አርአያ የምትሆን ለሴቶች ምሳሌ የምትሆን ሰው ናት። እንግዲህ እሷን አለማድነቅ ንፉግነት ነው። ብዙዎች ለማድነቅ ብቻ አይደለም እሷን ትልቅ ደረጃ ላይ ማግኘት ይፈልጋሉ። እሷም አላሳፈረቻቸውም፣ እንዳለችው አድርጋቸዋለች። ትልቅ ቦታ ላይ ተቀምጣለች። ከብዙ ትልልቅ ድርጅቶች ጋርም ኮላብ በማድረግ ታሪክ ጽፋለች። ድርጅቶቹ ምርትና አገልግሎታቸውን ከማስተዋወቅም አልፎ ፐርሰናል ብራንድ እስኪመስሉ ድረስ ትልቅ አሻራቸውን አሳርፋለች። ብዙዎችም በዛ ያደንቋታል በማስታወቂያ ችሎታዋ። እሱ ብቻ አይደለም ያየችው የነካችው ሁሉ ይባረክላታል። ቀጣዩ የቲክቶክ አዋርድ እሷ እንደምትበላው ምንም ጥርጥር የለውም። ማመልከቻም አቅጣጫም አሳይቷል። ብዙዎች አሁን ላይ እንደሷ ኢንፍሉዌንስ የሚያደርግ ሴት ኢንፍሉዌንሰር የለም እያሉ ነው። የአመቱ ምርጥ ቲክቶከር ላይም ትበላለች ተብሎ ይጠበቃል። ጃኒ እንግዲህ ታሪክ መስራቷን ቀጥላለች። በትናንትናው ዕለት በዚህ ሳምንት ብቻ ከሁለት ታዋቂ ትልልቅ ሰዎች ጋር ኮላብ አድርጋለች። ከሰላም ተስፋዬና ከአምለሰት ሙጬ ጋር። የሚገርም ነው። ለሷ የስኬት ማማ የስኬት ጉዞ ከተጀመረ ሰንበትበት ብሏል። ብዙዎችም አድናቆታቸውን እየገለጹላት ነው። በቀጣይ ከማን ጋር ትልቅ ነገር ይዛ ትመጣ ይሆን የሚለውም አሳሳቢ ሆኗል። የሚገርማችሁ ነገር ለሰላም ተስፋዬ ያደረገችላት የስጦታ ማበርከት ብዙዎችን ትኩረት ስቧል። የአንገት ሐብልና ስዕሎቹን ብዙዎች ወደውታል። እንግዲህ የጃኒ ታሪክ አላበቃም፣ ይቀጥላል። እኛ ግን ደቂቃ ስለሚገድበን ታሪካችንን እዚህ ጋር እናበቃለን። በቀጣይ ቪዲዮ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ።